ካሜራማናችን ራሱ በጣም ደንግጦ ነበረ ሲቀርጽ የነበረውና ከሱ ጋር ተነጋግረናል። ዛሬ እንግዲህ ቢኒሽ የሚለን ከሆነ ሐሳቡን ከኔ ጋር በደንብ አድርጎ ማውራት የሚፈልግ ከሆነ ምናልባት መምጣት የሚችል ከሆነ እዚህ ተገናኝተን ከሱ ጋር በደንብ አድርገን እናወራለን ማለት ነው። አሁን ጠራ። ሄሎ ቢኒ። ወይሰሌ እንዴት አደርክ? አለሁ እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ሰላም ነው? ደህና ነን አለን። ቢኒ ምን ነው ድምጽክ? ምንም ትንሽ ተንቼ ነበር። ቡና ለመጠጣት ስትሽ ነው እንዴ? ኦኬ ቢኒዬ፣ ፍቃደኛ ከሆንክ ምናልባት ልንገናኝ እንችላለን? መች ዛሬ እንዴ? ዛሬ እዛው በፊት የምንገናኝበት ማለት ነው። አስቸኳይ ነው? አስቸኳይ ነገር ነው። ጥሩ ሙድ ላይ አይደለሁም። በዚህ ሙድ ሆኜ ባላገኝሽ ደስ ይለኛል። አይ አስቸኳይ ነው። አስቸኳይ ነው። ላገኝ ፈልጌ ነው በጣም የእውነት። እንዳልኩሽ አይጠጥቁ ነው መጣሽ። በቃ በቻልከው መጠን ቶሎ ለመድረስ ሞክር። እሺ። እኔም ብዙ ሰው ይወደኛል። አይ እኔም አፈቅራለሁ። የምርሽን? በእውነት ደስ አለክ? በጣም የእምነት ደስ ብሎኛል በጣም። እኔም በጣም ነው ደስ ያለኝ። እና ከኔ ጋር የኔ ሃይ ሰላም የኔና የቢኒ ውድ ቤተሰቦቻችን እንዴት ናችሁ? ደህና ከረማችሁ ወይ? እኛ አለን እግዚአብሔር የተመሰገነ ይሁን በጣም ደህና ነን። እናንተም በጣም ናፍቃችሁናል። ዛሬ እንግዲህ ከቢኒዬ በጣም ቀደም ብዬ ነው የመጣሁት ቢኮዝ ባለፈው የተፖስተው ቪዲዮ ላይ በደንብ አድርጋችሁ አይታችኋል ብዬ ተስፋ አደርጋለሁ። ዛሬ ደግሞ በደንብ አድርገን ስለዛ ቢኒን ይቅርታ ለመጠየቅም እንዲሁም ደግሞ አይ ኖ አንደርስታንድ ታደርጉኛላችሁ ብዬ በደንብ አድርጌ ተስፋ አደርጋለሁ። ቢኮዝ እንዴት ነው አንዳንድ ጊዜ ያልጠበቃችሁት ነገር ወይ ደግሞ ሰርፕራይዝ ሲያደርጋችሁ ላይክ እንደዛ አይነት ስሜት ነበረ በዛን ታይም ላይ ፊል ያደረኩት ማለት ነው እኔ እንጂ ለቢኒ ዲስሪስፔክት ኑሮኛ አይደለም፣ ሳላከብረው ቀርቻ አይደለም። ሀሳቡ በቃ ያልጠበቅኩት በጣም ያስገረመኝ ነገር ስለሆነ ነው። ምክንያቱም እሱም ለኔ ለመንገር በጣም ተጨንቆ ነበረ አይታችኋልና ላይክ በጣም አስቦበት ነበር። እኔ እንደውም ከዛ ቀደም ያለ ቪዲዮ ላይ ፕራንክ ምናምን መስሎኝ ነበረ፣ ግን አልነበረም። ግን በጣም ያንን ሀሳቡን ለኔ ለመናገር በጣም 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 ተጨናንቆ ላይክ እኔም አይታችሁ ከሆነ በመሃል እየገባሁኝ ቢኒ ፕራንክ እንዳይሆን ምናምን ብዬ በደንብ ስነግረው እየሰማችሁ ነበረና ያንን ያስመሰለበት ነገር ምንድነው ያለውን ሀሳብ ያለውን ስሜት ያለውን ስለኔ የሚሰማውን እያንዳንዱን ነገር ከመጀመሪያው ጀምሮ አንስቶ ለማስረዳት ስለፈለገ ነው ያንን ነገር ያደረገውና እኔም ደግሞ በሰዓቱ መጥቼ ያው እንደነገርኳችሁ በደንብ እየሰማሁት ነበረ። ወደ መጨረሻው ላይ ግን በጣም ደንግጬ ነበረ። የእውነት ነው የምላችሁ ከምላችሁ በላይ ማለት ነው። በጣም ነው የደነገጥኩት ቢኮዝ ያንን ጥያቄ እንዴት ነው ይሄ ደስ የሚል ስሜትና በጣም የሚያስደነግጥ ወይ ደግሞ ያልጠበቃችሁት ስሜት አንድ ላይ ሲደራረብባችሁ ነገር ነው እኔ ጋር የተፈጠረውና ምላችሁ ፈልጌ ነው። በቃ ያንን ፊል ስላደረኩኝ ነው ማለት በዛን ታይም ላይ ቢሆን እዛ ጋር ብቆም ባልሄድ ኖሮ ምንም ልለው አልችልም። እሱ ከኔ በዛን ታይም ላይ መልስ እየጠበቀ ነበር። እኔ ደግሞ ምንም ማለት አልችልም ነበር። ምክንያቱም ደግሞ ካላችሁ ልክ እንደነገርኳችሁ በቃ ትክክል ያልሆነ ነገር ነበር እኔ ጋር ሲሰማኝ የነበረና የደስታና የመደንገጥ ስሜት አንድ ላይ ሆኖ ነበረ ፊል ሳደርግ የነበረው በዛ ታይም ላይና በቃ በዛን ታይም ላይ መናገር ስላልቻልኩኝ ነበረ ቢኒን ባለበት ቦታ ትቼው የሄድኩትና ዛሬ ላይ የመጣሁት አንደኛ ቢኒዬን በጣም ይቅርታ ለመጠየቅ ነው። ምክንያቱም ቪዲዮን አይቻለሁ
ቪዲዮ ላይ ትቼው ከሄድኩኝ በኋላ ኢቭን እናንተን ራሱ ቻው እንዴት እንዳለ ከሄድኩኝ በኋላ ምን አይነት ነገሮች እንደተሰሙት ምን አይነት ነገሮችን ፊል ሲያደርግ እንደነበረ በደንብ አይቻለው። የኔም አካሄድ በራሱ በጣም በጣም ትክክል ያልሆነ አካሄድ በጣም ስህተት የሆነ አካሄድ ነበረና የሄድኩት እኔ በራሱ እሱኛውን ደግሞ ይቅርታ ማለት ስለፈለኩኝ ጥፋተኝነቴ ስላመንኩኝ ቢናን ዛሬ ላገኘው ፈልጌያለሁ ማለት ነው። እሱ አያውቅም። ከካሜራማኑ ጋር ተደዋውለን ነበረ። ከካሜራማናችን ጋር ተደዋውለን ትክክል እንዳልሆንኩ ነግሮኛል እሱ። እናንተም ደግሞ ኮሜንት ላይ ሀሳባችሁን በደንብ አድርጋችሁ ስታስቀምጡ ነበረ። ሰሊ ምን ሆነሽ ነው? ለምንድነው ትተሽው የሄድሽው? እንደዚህ እኮ አይደረግም። ምንድነው አንቺ ጋር የነበረ ስሜት አይደለ ወይ ምናምን የሚሉ ቴክስቶችን አስተውዬ ነበረና በዚህ ወይ አሁን ቅድም በነገርኳችሁ በጣም ደንግጬና ደስ ብሎኝም ስለነበረ ነው ትቼው የሄድኩትና አንዳንድ ጊዜ ላይ ደስታ ላይ ስትሆኑ ማድረግ ያለባችሁ ነገር ግራ ይገባችኋልና በዛን ታይም ላይ ያንን የተሰማኝ ማለት ነው እንጂ የእውነት ወዲያው ከዛ እንደተመለስኩኝ ማለት ከዛ እንደሄድኩኝ በጣም ነበር የጥፋተኝነት ስሜት የተሰማኝና ከካሜራማናችንም ጋር ተደዋውለን ትክክል እንዳልሆንኩኝ ቢኒ ያለበትን ሁኔታ ምናምን በደንብ አድርጎ ነግሮኛ ሳውቆኝ ነበረና እሱ ራሱ ካሜራማናችን ራሱ በጣም ደንግጦ ነበረ ሲቀርጽ የነበረውና ከሱ ጋር ተነጋግረናል። ዛሬ እንግዲህ ቢኒሽ የሚለን ከሆነ ሐሳቡን ከኔ ጋር በደንብ አድርጎ ማውራት የሚፈልግ ከሆነ ምናልባት መምጣት የሚችል ከሆነ እዚህ ተገናኝተን ከሱ ጋር በደንብ አድርገን እናወራለን ማለት ነው። በዚህ መሃል ግን እናንተን በጣም አድርጌ ይቅርታ መጠየቅ እፈልጋለሁ። ቢኮዝ ከኔ የማጠብቁትን ነገር ነው ያደረኩት። ከዛም በኋላ ደግሞ እኔ ጋርም የነበረው ስሜት አንቺ ጋር የነበረው ስሜት እስከሆነ ድረስ ለምን አስፈላጊ ሆነ ከሱ ሲመጣ እንደዚህ ጥሎ ለመሄድ የሚል አይነት አስተያየቶችም ስለነበሩ ማለት ነው። ስለዚህ ኤኒዌይስ ቢኒዬ እዚህ እንዳለው አያውቅም። ምለው ነገር ስላጣኝ አልደወልኩለትም። ሶ ከካሜራማኑ ጋር በደንብ አድርገን ስንነጋገር ነበረ። አሁን በራሱ ለቢኒ ልደውልለትና እዚሁ እሱ ሰፈር አካባቢ ስላለው ማለት ነው እሱ ጋር ደውዬ እንዲመጣ አወራዋለሁ። ከዛም በኋላ እንግዲህ ፍቃደኛ ሆኖ ሊያገኘኝ ከፈለገ ተገናኝተን በደንብ አድርገን እናወራለን ማለት ነው። ጥሩ ነገር እንደሚፈጠር ተስፋ አደርጋለሁ። እናንተ እስከዛ ይሄን ቪዲዮአችንን ያው በቃ ማለት ቀልድ አይደለም ልትማሩበት ስለምትችሉ በደንብ አድርጋችሁ ተከታተሉት። ከዛም ባለፈ ደግሞ ሼር በማድረግ ለቤታችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብነታችሁን አብሮነታችሁን እንድትገልጹልን እንፈልጋለን። ከዛ ባለፈ ደግሞ ቪዲዮ ላይ ሐሳባችሁን ኮሜንት እንድታስቀምጡልን ጠይቃችኋለሁ ማለት ነው። በጣም ነው የምወዳችሁ። ትልቅ ሪስፔክት አለ ለእናንተ። ለቢኒ ልደውልለትና ፍቃደኝነቱን እንጠይቀዋለን ማለት ነው። ጋይስ የቢኒዬ ስልክ በጣም እያስቸገረኝ ነው በጣም እና መልሼ ልሞክርለት። ኦ አሁን ጠራ። ሄሎ ቢኒ። ወይ ሰሊ እንዴት አደርክ? አሎ እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ሰላም ነው? ደህና ነን አለን። ቢኒ ምን ነው ድምጽክ? ምንም ትንሽ ተንቼ ነበር። ኦኬ ቡና ለመጠጣት ትንሽ ነው እንዴ? ኦኬ ቢኒዬ ፍቃደኛ ከሆንክ ምናልባት ልንገናኝ እንችላለን? ዛሬ እንዴ? ዛሬ እዛው በፊት የምንገናኝበት ማለት ነው። አስቸኳይ ነው? አስቸኳይ ነገር ጥሩ ሙድ ላይ አይደለሁም። በዚህ ሙድ ሆኜ ባላገኝሽ ደስ ይለኛል። አይ አስቸኳይ ነው። አስቸኳይ ነው። ላገኝ ፈልጌ ነው በጣም የእውነት። እንዳልኩሽ አይጠጣም ነው በጣም በቃ በቻልከው መጠን ቶሎ ለመድረስ ሞክር። እሺ ጋይሶች እንግዲህ ቢኒ ይመጣል ብሎኛል። በጣም ነው ግራ የገባኝ የእውነት ሲመጣ እንዴት እንደማወራው አላውቅም።
ኤኒዌይስ ይምጣና እናወራዋለን ማለት ነው። የማጣት የሄዱት ባንተ የተላኩ እንኳን ልደርስብህ ሰልፍህን አለኩ ጠላት ብሎኛል ወዴት ላረገው ነው እሰራ ቀላጀን ብቻህን ወርሰህ ብሎ ልቤ መች ይባባል ሺህ ሰው ይመልሳል ትዝታህ ያጠግባል ላንተ ያልሆነ ገላ እንደ ቅጠል ይርገፍ ላንተ ያልሆነ እንደምን ነህ? አለሁልህ። እንዴት ነህ? ደህና ነህ? አለሁ። እንኳን ደህና መጣ። እንኳን ደህና ቆይሽ። ምን ነው የደበረክ? ብሉ ይደብራል? ኧረ ነው ፀሐይ ላይ ተቀመጥሽው? ፀሐይ መሞቅ ፈልጌ ቤተሰብን ሰላም በላቸው። እሱ ጋር ሆነሽ ነው እንደዚህ? ችግር ያው ከነሱ የሚደብቅ ምንም ነገር የለንም። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኔ እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ፋሚሊ ግን እኔ መነጽር አድርግበት እኔም ለዛ ነው። እና ቤተሰቦች እንግዲህ እግዚአብሔር ረዳ ነውና ቢኒ መጥቷል። በጣም ብያሽ ነበር። ፈርቼ ነበር የምትመጣም ምናምን መስሎኝ ነበር። 50 ማለት ነው። እንዴት ነው ታዲያ? እንቺ ብትደውይ አልመጣም ነበር ለመናገር። ግን ያው ቡና ለመጠጣት ወጥቼ ነበር ሰፈር። ታዲያ ቡና እንጠጣ ብለህ አቀረኝም ነበር? ሰራቶኛለሽ ቢኒ? አልነበርኩም። እንዴት ነው ቢኒ? አለን። ያው እንግዲህ ቢኒዬ ያው ምትመጣ ያልመሰለኝ እንግዲህ የባለፈው ኬዝ የተፈጠረውን ነገር ታውቃለህ። እና በዛ ኬዝ ምክንያት በጣም ፈርቼ ነበረ። ማትመጣ መስሎኝ ነበረ። አይ ኦኬ፣ ኖርማል እኮ ነው፣ ያጋጥማል። አዎ ቢሆንም ግን ይሄ ኖርማል አይደለም። አንደኛ፣ ሁለተኛ ደግሞ ከኔ የሚጠበቅ ነገር አይደለም ያደረኩት በዛን ታይም ላይ። አንተም ደንግጠክ ነበረ፣ እኔም ደንግጬ ነበር፣ ፋሚሊ ደንግጦ ነበረ። ምክንያቱም ተመሳሳይ ማለት እኔ ጋር የነበረውን አይነት ስሜት አንተ ጋር ሲኖር በዛን ታይም ላይ ያደረኩት ነገር አይደለም መሆን የነበረበት። እና ደግሞ አንተን ትቼ ሄድኩበትም አካሄድ በጣም ስህተት የሆነ ነው በጣም። እና ቪዲዮ ፖስት የተደረገውን አይቼ ነበረና የእውነት በጣም በራሴ አፍሬያለሁ። ትክክል አይደለም አልነበርኩም። እና ይህንን ደግሞ አንተም በመልካምነት እንደምትረዳኝ አምሹ እርግጠኛ ነኝ። ምክንያቱም እንደዚህ አይነት ልብ እንደሌለኝ ታውቃለህ። ያ ደግሞ የሆነው አንተን ትቼ የሚሄድ ፈልጌ ሳይሆን ላይክ ድንጋጤና ደስታ አንድ ላይ ሲደባለቅ የሆነ ስሜት ስለተሰማኝ ነው እንጂ ሌላ የምርሽን በዛ ምክንያት ነው እንደዛ ሆነሽ ትተሽኝ ሄድሽው እንጂ ሌላ ምንም አይነት በመጥፎ ሳይድ አስቤው አይደለም ትቼ ሄድኩት። እና ቢኒዬ ምንድነው ያ ቪዲዮ ላይ በራሱ ፋሚሊዎቻችን በጣም ሀሳብ ሲሰጡበት ነበረና ለምንድን ነው አንቺ ጋር የነበረው አይነት ስሜት እሱ ጋር ሲፈጠር ትቶ መሄዱ አስፈላጊ ነው ወይስ ብለው ጥያቄ ያመጡልኝ ነበረ። እና ደግሞ ትክክል እንዳልሆንኩ በደንብ አድርጌ እንዳስተውልም አድርገውኛል እነሱ። እና ቢኒዬ ዛሬ የፈለኩክ በሁለት ምክንያት ነው ማለት ነው። እሺ፣ የመጀመሪያው ምክንያቴ በጣም ይቅርታ መጠየቅ ፈልጌ ነው። በጣም ይቅርታ ከልቤ አይደለም፣ ሆን ብዬ አይደለም። ትቶ መሄድ በጣም የሚያስጠላ ነገር ነው። ያ ደግሞ እኔ አድርጌው ስገኝ ይሄ በጣም ሼም የሆነ ነገር ነው። እና ቢኒ ይቅርታ ታረቅ
በጣም ነበረ የናፈቁ በጣም እንደዛው ተመሳሳይ ስሜት ነት እሺ እንኳን ደስ አላችሁ ፋሚሊዎች ግን ለምን ታረቅና እነሱ ራሱ ጭንቃቸው ነበር ተጣላንም እኮ ያው ስልክ በቃ የሄድሽበት መንገድ አስደንግጦኝ ነበረ በዛ መንገድ እንትን ነው ጠብቀሽ የመጣሽው ነገርና የተደረገው ነገር ተቃራኒ ሲሆን የሚሰማሽ ስሜት አለ አይደል ከዛ ከሄድሽ በኋላም ስልክም ያላነሳሁት ምንም ያላልኩት በቃ ከዛ ስሜት መረጋጋት ስንሽ ስለነበረብኝ ነበረ ምናምን ግን በዚህ ያው ማለት ድንጋጤ ደስታ ምናምን ነው ብዬም አይደለም እኔ ማስቤ ነበረው ምክንያቱም የሆነ ነገር ሀፕን እንዳደረገ ነው የተሰማኝ ውስጤና እኔ ስህተት የሰራው እኔ መሰለኝ ያን ነገር መጠየቄ ምናምን ምክንያቱም መጀመሪያም ጊዜው ነው አይደለም የሚለው ነገር እኔ ጋር በዛ ሰዓት የተሰማኝ ድብልቅ ያለ ስሜት ነው ምክንያቱም በተበላሽቶ የነበረ ጓደኝነታችንን ባንቺ ጥረት እንደገና መልሰን አምጥተናል መልሼ ደግሞ በእኔ ምክንያት እንደገና ያበላሽውት አይነት ስሜት ተሰምቶኝ ነበረ የመደስ ማይል ስሜት ነበር እሱ ደግሞ ሞር በቃ እንደዛው ነው ስትጂ ያስከፋውሽ ያስደበርኩሽ ምናምን መስሎኝ በቃ ድጋሚ አሁንም ከሰላም ጋር ያለንን ነገር አጣውት የሚል ስሜት ነበረ ውስጤ ሲሰማኝ የነበረውና በዛ ምክንያት ነው ደብሮኝም የነበረው ምናምንና ያ ነው እንጂ ለዚህም ይቅርታ ምናምን የሚያስጠይቅ ነገር አይደለም አዎ አይ ጥፋት ስለሆነ ነው እና ታረቅን በይቅርታ ተቀበልና እንኳን ደስ አለህ ከይቅርታ በላይ ምን አለ ይቅርታሽ ነው ማቀበል አያችሁ ቢኒ በቃ ላይፍ ውስጥ ወሳኝ ነው ማለት በዚህ ምክንያት ነው እሺ ወደ ሁለተኛው ጉዳይ ደግሞ ስመለስ ታጓኪኝ ምንድነው ንገሪኝ ያው ታውቃለህ እኔ ጋም ማለት አንተ ጋር የነበረ ነገር ወይ ደግሞ ያለ ነገር ብቻ ሳይሆን እኔ ጋም ያለ ነገር ነው ወይ ደግሞ እኔም ቢሆን የሚፈልገው ወይ ደግሞ የማስበው ነገር ነው ምክንያቱም ያኔ አንቺ ስጠይቀኝ አንቺ ጋር ያለው ከዚህ በፊት የነጥክ እንደነበር እንዳልሽ አንቺ ጋር የነበረው ስሜት አሁን ላይ ነው አይኑ እርግጠኛ አይደለም ይቀጥል አይቀጥል እርግጠኛ አይደለም የሚል ሐሳቦችን አንስተ ነበርና እኔ በጣም ነው የምፈልገው ካተካው እና ግራ ያከፋሽኝ በእውነት እውነቴን ነው ጌታ እና በቃ ሁሉ ጊዜ ከጎኔ የምትሆን ሰው እንድትሆን እፈልጋለሁ በቃ ብዙ ወደፊቶችን እኔ እናንተ አብረን ሆነን እንድናሳልፍና እንድናለም እፈልጋለሁ ሶ እኔም ብዙ ሰው ይወደኛል አይ እኔ ማፈቅራለሁ የምርሽን በእውነት በስመ ደስ አለህ በጣም እውነት የእምነት እና ጥያቄን ተቀበልሽ ማለት ነው አይ አንተ ነህ ጥያቄን ተቀበልከው እኔ መጀመሪያ ጠየቅኩ አንተ ደግሞ ባልከው ጠየቅኝ ማለት ነው ስለዚህ አሁን አብረን መሆን እንችላለን ማለት ነው በሚገባ በጣም ደስ ይላል ማርያም ደስ አለህ በጣም እውነት ያው እኔም በጣም ነው ደስ ያለኝ ቀላል አይደለም እንግዲህ ያው የምትወዱትን ሰው ብዙ የጠበቃችሁትን ሰው አግኝቶ የራስ ማድረግ ቀላል ነገር አይደለም ግን ከሁለቱም በኩል ተመሳሳይ ስሜት ካለ ደግሞ በጣም ደስ የሚል ነገር ነው የሚሆነው ያ እኔ በቃ በቀደም እንዳልኳችሁ ነው አንድ ጓደኝነታችንን ማበላሸት ሁለት ደግሞ በጣም እንትን ስሜቴ እንኳን ሁለት ደግሞ ያው እሷ ጋር የነበረው ስሜት ጠፍቷል ወይም ደግሞ አልቋል የሚል ነገር ነበር ተሰምቶኝ የነበረው አለ ደስ ብሎኛል የምር በጣም ደስ ብሎኛልና እንኳን መጣው አልመጣም ልልሽ ነበርና በቃ ያለውን ነገር አግኝቼ ላውራት ብዬ ነው እሺ ያልኩሽና ይሄንን መሰማል አልመሰለኝም
ደስ ብሎኛል በጣም እኔም በጣም ነው ደስ ያለኝ። ከኔ ጋር የኔ መከፋት የኔ ማዘን አሳዝኗችሁ የነበራችሁ ሰዎች ደግሞ ነበራችሁ አመሰግናለሁ። እንግዲህ ያው ከኔ ጋር ደግሞ አንድ ላይ ትደሰታላችሁ ማለት ነው። ከኛ ጋር አንድ ላይ ትደሰታላችሁ ማለት ነው። ያው ከናንተ ደግሞ በተጨማሪ ካሜራማኔ እዛን ቀን በጣም ሲመክረኝ ነበረ። እንግዲህ አንተም ደስ ብሏል በጣም ማለት በጣም አመሰግናለሁ። በጣም እናመሰግናችኋለን። ስንደሰትም ስንከፋም ስንጣላም ስናጠፋም ሁሉ ጊዜ አብራችሁ ስላላችሁ ስለሆናችሁ የእውነትም እንደ ቤተሰብ ስትመክሩ ስለነበረ እኔ ያጠፋው ሰዓት አንቺ ትክክል አይደለሽም፣ ቢኒ ያጠፋ ሰዓት ደግሞ ቢኒ ትክክል አይደለክም፣ እንደዚህ ይሄ መሆን አልነበረበትም ብላችሁ የራሳችሁን ሐሳብ ስትሰጡን ነበርና ይሄ ለኛ ትልቅ ነገር ነው። ስለዛ በጣም ነው የምንወዳችሁ። የእውነት እናንተ ትልቅ ቦታ አላችሁ በእኔና በቢኒ መሃል። በጣም እንወዳችኋለን። በጣም እንግዲህ እሷ እንዳለችው ነው። እኔ ብዙ መናገር እየቻልኩ አይደለም። እንግዲህ ከዚህ በኋላ እኔና ሰሊ ወደ እናንተ ሳንጣላ በፍቅር እንመጣለን ማለት ነው። ቀጣይ ቪዲዮ ላይ እንግዲህ ምን እንደሚፈጠር አናውቅም። ያው እንደሚፈጠር ማለት መጥፎ ነገር ይፈጠራል እያልኩ ሳይሆን ያው በጥሩ ቪዲዮ ወደ እናንተ እንመጣለን ለማለት ነው። ለቃላት ግድፈቶቼ ምናምን ዛሬ እንግዲህ ይቅርታ አንደርስታንድ አድርጉ። ተረዱኝ። ደስታው ነው እንደዚህ ያደረገኝ እና ወዳችኋለሁ። ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን፣ ፋሚሊ መሆናችሁን እንዳትረሱ። እስከ ቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እንመኛለን እና ሰሊ እንወዳችኋለን። ደስ ይላል ያሰብኩት ተሳክቷል።